ይጠብቀዋል እመታለሁ እወድሻለሁ 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 ሰላም ዩቲዩብ ክረምት እንግዲህ ሰው ቤት ነው የሚገባው የት ነው ያለነው በረንዳ የዘንድሮ ክረምት ብዙም ዝናብ የለውም ብዙም ብርድ የለውምና በረሎም እስቲ እንዲህ በቆሎ አችንን እየበላን ተፈልፈል ነው እሺ ያስጻል ተፈልፈል የተቆላው እና እስቲ ዛሬ የኛን ፋሚሊ ቤቴ እንደውስ እናስተዋውቃችኋለን ያ ቅድሚያ ከማን ነው እንጀምረው ከዘ ቢግ ቦስ እስቲ ራስን ኢንትሮዲዩስ አድርግ ሰበናና ተመስመነው የሶስተኛ ክፍል ተማሪ ነኝ ሞዶ ምግብ በርገር ነው ሞዶ ቀለም ሰማያዊ ነው ፒስ ቀጥል ወደ ሌላው አንተስ ማነው ስም ያቡ ያቡና ምን ትወዳለህ ቡዳ ሰማያዊ ምን ትወዳለህ ቦላ እሺ ሰማያዊ ነው መማር ፕሪፕ ዋናው ወዶ ምግብ ደግሞ ፒዛ በካቻፕ ነው ፒስ እኔ ደግሞ ስሜ ቤቲ ነው የነዚህ የሶስት ቆንጆ ልጆች እናት ነኝ እኔም ወደው ምንድነው እኛ ምግብ አልወድም እነሱን ነው ወደው ምግብስ እስቲ ምንድነው ፎጣዬ ነው እሺ አሁን አንዳንድ ወይም የሚያስቁ የቁም ነገር የሆነ ነገር ያወሩላችኋል ከማን ጀምር እሺ ትምህርት for everybody complicated እንደሆነ አውቃለሁ ግን ትምህርት for knowledge ያስፈልጋቸዋል አሁን ሁላችሁም የምታስቡት በቃ ትምህርት ቤት ተኝተን ደግሞ እውነት ለመናገር አሁን ሀሳብህን ቀጥል እኔ ቀስ ይበልና ትዘፍናለህ ሶስተኛ ክፍል ነኝ ሰው ትምህርት ቤት ሲሄድ ግን ሰው ልጅ ለማድረግ የግድ መማር አለበት አዎ ኮንፈረንስ ማውራው ሰው ለራሱ የሚገናኝበት ሰዓት ሊኖርበት ይችላል እሱ ሰዓት መቼ ነው ብሬክ ስታደርግ ምን እንደምታደርገው ገብተሽ ጋር ለአምስት ደቂቃ ከራስ ከማውራት አለብሽ talk to yourself ምንድነው አልገባኝም ግን አላማክ ስለምን ልትናገር ነው የፈለከው በቃ ትምህርት ከጨረስሽ በኋላ ራስ ካውረተሽ በራሱ የታመነ ሰው እና በሌሎች ሁሌም ያሸንፋል ነው አንተ ከራስ ጋር ምን አውርተሃል ከራስ ጋር ክላስ ገባ ከጓደኞች ጋር ስለሆነ እስከሚመጡ አስተማሪዎቹ ከክላስ ሁሉም የታወቀ ነው አስተማሪ እስከሚመጣ ሁሉም ክላስ ያብዳል ይታወቃል እኛም እናብዳለን አንተ አላማክ መረበሽ ማቆም ነው ተማሪ እስኪመጣ ለወደፊቱ እሺ ስለዚህ አሁን አንድ መልእክት አስተላልፍ ለተመልካቾቻችን ሁሌም የምትተማሩ ትምህርት መማር እንዳትቆርጡ አንደኛው መልስም እንዳትወረዱ መቶ ምናምን እተማመንባቸው ሁሌም አንደኛ ናቸው እሺ አሁን ደግሞ ሃኒክ እስቲ በዚህ ምሽት ለማውራትና ማስተላለፍ የምትፈልገው ነገር ካለ እድሉን ሰጥቻለሁ ለምንድነው ግን አናብረዳውዱ ሰራተኛ ቆንጆ ምግብ ትሰራለች እሺ ከዛ ደግሞ እንደገና ደግሞ ቆንጆ ምግብ አሰራ ሲቀየር ደግሞ እንደገና ይሆናል ይሄ ነው በህይወትክ የሚያሳስበው ከዛ ደግሞ ለምን እንደዚህ ያሰብኩ ሜቢ እነሱ ብር እንዲያልቅብን ነው ሪች ስለሆነ ብላይ ቢያስቦል እሺ ሌላ ደግሞ ፈኒ የሆነ ነገር አንደም ያሆ ለምንድን ነው ልጅ ግን የሚረብሰው ለምንድን ነው እሱን ነገር ለምንድን ነው ልጅ የሚረብሰው አንደም ያው ሰዓታችሁ ስለደረሰ አይደለም ዝም በል አንደም ያው እናንተ
የሱ ተራ ነው። እሺ ያቡ እሺ ያቡ አንዴ ይዘምር። ቁስ በልቼ እሺ ያቡ መቅደም ፈልጓል። ሃኒክ ያሁ ክላፕ ይሆን ደበከደባል መልካም እውቀትን እገበያለሁ። ያቡዬን በጣም እወደዋለሁ። ቴንኪው አጨብጭቡ ለያቡ አጨብጭቡዬ። ጎበዝ። አሁን ደግሞ ሃኒክ ሀሳቡን ይነግረናል። ለምንድን ነው ግን ልጅ የሚረብሸው? ድሮ ግን አይረብሽም ልጅ። ድሮ ህፃን ሆነው እሺ ሲያርግም አይረብሽም። አዳማ ኢትዮጵያ ግን አዲስ ቤት አገኝቶ ለምንድን ነው የሚረብሸው? ማን ነው ይሄ ልጅ? እና አዲስ አበባ ኢትዮጵያ ውስጥ ነው፣ አዳማም ኢትዮጵያ ውስጥ ነው። ማን ነው አዲስ ቤት ሲያገኝ የረበሸው? ባባ አንተ ተናገር። አንተ እዚህ ስትመጣ ለምንድን ነው ረባሽ የሆንከው? መልስለት። እሺ እንዴ መች ነካክ? ነካክ። እሺ አንተ ለምንድን ነው እዚህ ስትመጣ ረባሽ የሆንከው? ደግሞ ጋይስ አዲስ የተለማመድኩት ነገር አለ። አይሆንም እሱ አይሆንም። እሺ ሃኒክ ሌላ ሀሳብ እሺ ይቅርታ ጠይቀው። ተውና ይቅርታ ጠይቀው። ቶሎ በል። ለምን? እሺ እኔ ደግሞ እኔ አሁን ይኸውልህ ስለ ልጆች አንዳንድ ባህሪ ልንገራችሁ። መጀመሪያ ስለዚህኛው ስለ ቆንጂዮና ስለ ሸበላው ልጅ ነው የምነግራችሁ እና ስለሱ ስነግራችሁ ማለት ነው ምንድን ነው የሚያስቃችሁ? ለያቡ በቃ አንድ መዝሙር ዘመርለት አንናገርም። በቃ ልናገር። እሺ በጣም ማለት ነው ኪዩቱስ ማስባሉኝ። ለማንኛውም ለያቡ እስቲ ያቡዬ እንበለው። ያቡዬ እንዴ ማለት ስማ፣ ይሄ የምትመለከቱት ልጅ ማለት ነው ቆንጆ ነው። አያችሁት? እስቲ ፊትሽን አሳያው፣ መልክሽን ግን አሁን ፍንጭ ነው የበቀለለትና ከዛ በጣም ታዛዥ ነው፣ ይላካል፣ ግን በጣም አልቃሻ ነው። ይሄ ደግሞ የምትመለከቱት ማለት ነው አሁን ከዚህ ቪዲዮ በኋላ ምርጥ የሲሊፐር ውርወራ ይጠብቀዋል። እመታለሁ። ያቡዬ እወድሻለሁ። አሁን እሱ አንድ ሰም ይላል። እኔ ግን ምንም አላለም። ዘሊስት አንድ ሰም ነው ያልኩት። አንድ ሰም አንደኛ ማን ነው እዚህ ቤት የታወቀ ነው። አንተ ነህ ቆንጆ። ላንተ ልስፈንልህ ሃኒኩ እወድሻለሁ። አንተ አትበሳጭ። ላንተ እኮ ነው እሱ። ለምን ትበሽቃለህ? ለእሱ አንተ አይበልም ለአንድ ሰዓት ያቡዬ እወድሻለሁ። ቻው በሉ በቃ ቻው። የተጣሉ አስቸግረውኛል። ቻው ጋንግስተር ፉቴራ ቻው በለው። ቻው ኒኪ። አያችሁ ጎበዝ ነው ግን ያለቅሳል ብያለሁ ድሮ